ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ትራምፕ በኢትዮጵያ ጉሮሮ ላይ መጥተዋል። ጉዳዩ በርካታ የአፍሪካ ሀገራትንም ጭምር ይመለከታል። ይሄው አነጋጋሪ ጉዳይ ከወጪ ቅነሳ ጋር በተያያዘ ለኮንግረሱ የቀረበ መሆኑ ታውቋል። ጥንቅራችን ከያዛቸው አነጋጋሪ መረጃዎች መካከል ነው። አምባሳደር ሱሌማን ደደፎ ወልቃይትን በተመለከተ የሰጡት አስተያየት እያነጋገረ ነው። የጀነራል ታደሰ ወረደ ሰሞነኛው መልእክትን አያይዘው ምላሽ የሰጡት አምባሳደሩ የህወሓት ባለስልጣናት ወልቃይትን የሚፈልጉት ለመገንጠል ነው ሲሉ ተናግረዋል። እኛም መረጃውን በጥንቅራችን አካተን ይዘነዋል። ባለሀብቱ አቶ ኤርሚያስ አመልጋ ህገወጥ ገንዘብ በማሰባሰብ ተጠርጥረው ምርመራ እየተደረገባቸው መሆኑ ተሰምቷል። መረጃ የጥንቅራችን አካል ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን በጋምቢያ ባንጁል ከተማ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ያቀረበ። ኮሚሽኑ በጉባኤው ያቀረባቸውን ነጥቦች የምናነሳ ይሆናል። ኢትዮጵያ በመሪዎች ደረጃ ትታደምበታለች የተባለው የሩሲያ 80ኛ ዓመት የድል በዓል ለማክበር የበርካታ ሀገራት መሪዎችና ተወካዮች ወደ ሩሲያ አቅንተዋል። የቻይናው ፕሬዝዳንት ጂፒንግ ሞስኮ ደርሰዋል። በዓለም አቀፍ ከፍተኛ ትኩረት የተሰጠውና የ13 ሀገራት ወታደራዊ ትርኢት የሚቀርብበትን ዝግጅት በተመለከተ የምናደርሳችሁ መረጃ ይኖራል። አምባሳደሩም መንግስታቸውን ከዱ፣ መግለጫም አወጡ። ከተባበሩት መንግስታት የጸጥታው ምክር ቤት እስከ ተባበሩት መንግስታት ፍርድ ቤት ድረስ የዘለቀው ውዝግብ አሁንም እንደቀጠለ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ በኢትዮጵያ ጉሮሮ ላይ መጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በበርካታ የአፍሪካ ሀገራት ጉሮሮ ላይ መጥተዋል። መንግስታቸው እያደረገ ካለው የወጪ ቅነሳ ጋር በተያያዘ የኢትዮጵያና የበርካታ አፍሪካ ሀገራት ግዙፍ የፋይናንስ ምንጭ የሆኑትን ሁለት አፍሪካዊ ተቋማት ላይ ያነጣጠረ የፈንድ ቅነሳና መቋረጥ እንቅስቃሴን የጀመሩ መሆኑን እየወጡ ያሉ መረጃዎች እያመለከቱ ነው። አሁን በትራምፕ እይታ ውስጥ ገብተው ጉዳያቸው እንዲታይ የተፈለጉት አፍሪካውያን የፋይናንስ ተቋማት የሆኑት የአፍሪካ ልማት ባንክ፣ አፍሪካ ዴቨሎፕመንት ባንክ እና አፍሪካን ዴቨሎፕመንት ፈንድ ናቸው። አፍሪካ ልማት ባንክ የኢትዮጵያ ከፍተኛ ብድር አቅራቢ ተቋማት ከሆኑት መካከል አንዱና ዋነኛው ነው። ጉዳዩን በቅርበት የተከታተለው ሴማፎር እና ሌሎች ዓለም አቀፍ መገናኛ ብዙሃን ትራምፕ አሜሪካ ለአፍሪካ ልማት ባንክ ስታደርገው ከነበረው አስተዋጽኦ ውስጥ $555 ሚሊዮን እንዲቀነስ፣ እንደዚሁም ለአፍሪካ ዴቨሎፕመንት ፈንድ የሚሰጠው ገንዘብ ደግሞ ሙሉ በሙሉ ቀሪ እንዲሆን የሚያስችለው ረቂቅ ውሳኔ አዘጋጅተው ለኮንግረሱ እንዲቀርብ ያደረጉ መሆኑን አስታውቀዋል። ትራምፕ በሁለቱ ተቋማት ላይ ለመውሰድ የተንቀሳቀሱበት ሂደት በአፍሪካ ሀገራት የፋይናንስ ፍሰት ላይ ራሱን የሆነ አሉታዊ ተጽዕኖ ያሳርፋል እየተባለም ነው። ኢትዮጵያ ከአፍሪካ ልማት ባንክ ጋር አብሮ የመስራት የዓመታት ልምድ አላት። ባንኩ ለኢትዮጵያ በርካታ ግዙፍ ፕሮጀክቶች ብድር በመልቀቅ ከፍተኛ አስተዋጽኦችን ሲያደርግ ቆይቷል። ከዚህ ቀደም ከለቀቃቸው ብድሮች በተጨማሪም ቃል የገባቸውና በሂደት ላይ ያሉም አሉ። በተለይ ኢትዮጵያ ለጎረቤት ሀገራት ለምታቀርብ የኤሌክትሪክ ኃይል ሽያጭ መሰረተ ልማት ዝርጋታዎቹ በኩል የአፍሪካ ልማት ባንክ የብድር አቅርቦት ከፍ ብሎ ይታያል። በኢትዮጵያና በጅቡቲ መካከል ለተዘረጋው የኃይል መስመርና እንዲሁም በኢትዮጵያ ኬንያ መካከል ለተዘረጋው ሌላኛው የኃይል መስመር ማሰራጫ ግንባታ የባንኩ የብድር ድርሻ ይጎላ ነበር። ለገጠር የኤሌክትሪክ ኃይል አቅርቦት ከዚህ በተጨማሪ በትራንስፖርት ዘርፍም የሀገሪቱን ትራንስፖርት ኔትወርክ ለማሻሻልና የቀጠናውን የትራንስፖርት ኮሪደሮችን ለማስተሳሰር የልማት ባንኩ የፋይናንስ አቅርቦት የጎላ ነበር። በዚህም የኢትዮጵያ ኬንያ ትራንስፖርት ኮሪደር፣ የኢትዮጵያ አየር መንገድ እንዲሁም የቦሌ ዓለም አቀፍ ኤርፖርት ፕሮጀክቶች ከብድሩ ተጠቃሚ ከሆኑት መካከል የሚጠቀሱም ናቸው። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ቡሴራ በተባለ ቦታ ለሚያስገነባውና በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሎ ለሚጠበቀው አዲሱ ኤርፖርት የአፍሪካ ልማት ባንክ በብድር የሚያቀርበው ፋይናንስም ከፍ ያለ ነው። ሁለቱ ተቋማት በቅርቡ ለዚሁ ግዙፍ ፕሮጀክት የ$7.8 ቢሊዮን የብድር ስምምነትን የተፈራረሙ መሆኑ የሚታወስ ነው። በዚህ መልኩ የአፍሪካ ልማት ባንክ ከበርካታ ሀገራት ጋር በፋይናንስ እየሰራ ባለበት ሁኔታ ነው አሁን ድንገተኛው የትራምፕ ረቂቅ ውሳኔ ብቅ ያለው። መረጃዎች የሚያመለክቱት አሜሪካ እንደ አውሮፓውያን አቆጣጠር ከ1976 ጀምሮ የአፍሪካ ዴቨሎፕመንት አባል ስትሆን እንደ አውሮፓውያን አቆጣጠር ከ1983 ጀምሮ ደግሞ የአፍሪካ ልማት ባንክ አባል ሆናለች። አገሪቱ አባል ከሆነችባቸው ጊዜያት ጀምሮ ለሁለቱም ተቋማት ያላት የፋይናንስ ድጋፍ ከፍ ያለ መሆኑ ነው የሚነገረው። ባንኩ ከአሜሪካ በተጨማሪ ከአውሮፓና እንደ ጃፓን ካሉ ሀገራት ጋርም በቅርበት በመስራት ሌሎች የእገዛ የፋይናንስ ምንጮች ያሉት መሆኑን መረጃዎች የሚያመለክቱ ሲሆን ባንኩ ከአጋሮቹ ከሚያገኛቸው እገዛዎች በተጨማሪ ከአባላቱ መዋጮ በዓለም አቀፍ የፋይናንስ ገበያዎች ላይ በመሳተፍና ከብድር ወለድም ገቢዎች ያሉት መሆኑ ታውቋል። እስካሁን ባለው ሁኔታ ባንኩን በተመለከተ በፕሬዝዳንት ዶናልድ ትራምፕ የተጀመረው እንቅስቃሴ ጋር በተያያዘ
በባንኩ በኩል የተባለ ነገር የለም። ይሄ የትራምፕ አስተዳደር አካሄድ በፋይናንስ አቅርቦት ከባንኩ ጋር የሚሰሩትን ታዳጊ አፍሪካ ሀገራት በምን ያህል ደረጃ ተጽዕኖን ሊያሳርፍ ይችላል የሚለውም ጉዳይ እስካሁን ባለው ሁኔታ በዝርዝር የወጣ መረጃ የለም። በቀጣይ መረጃችን አምባሳደሩ ስለ ወልቃይት። አምባሳደር ሱሌማን ደደፎ ለጀነራል ታደሰ ወረደ ሰሞነኛው መልእክት ምላሽ ሰጥተዋል። አምባሳደሩ ወልቃይትን በተመለከተ የሰጡት አስተያየት እያነጋገረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ 40% የትግራይ ግዛት በታጠቁ ኃይሎች በኃይል ተይዞ ይገኛል ሲሉ በዚህ ሳምንት መጀመሪያ በኢትዮጵያ ከጀርመን አምባሳደር ጄንስ ሃንፌልድ ጋር መቀለ ውስጥ ውይይት ባደረጉበት ወቅት መናገራቸው ተዘግቧል። ጀነራል ታደሰ ተፈናቃዮችን መመለስና የትግራይ ህገ መንግስታዊ አስተዳደራዊ መዋቅሮችን ወደ ነበሩበት ማስመለስ የጊዜያዊ አስተዳደሩ ተቀዳሚ ተግባር እንደሆነ ጀነራል ታደሰ መግለጣቸውም አይዘነጋም። ጀነራል ታደሰ ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን እንዲያስወጣም ጠይቀዋል። አምባሳደር ሱሌማን ደደፎ የጀነራል ታደሰን ይህንኑ መልእክት አያይዘው በይፋዊ የኤክስ ገጻቸው ወልቃይትን በተመለከተ መልእክት አለኝ ብለዋል። በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር እንዲሁም በኢትዮ ኢንጂነሪንግ ግሩፕ የቀድሞ ሜቴክ ዋና ስራ አስፈጻሚ የነበሩት አምባሳደር ሱሌማን ደደፎ ህወሓት ላለፉት 50 ዓመታት ብቅ ጥልቅ እያደረገ ኢትዮጵያን ህዝብ ሲያጭበረብርበት የነበረውን ድብቁን አጀንዳ አሁን ይፋ እያደረገው ነው ያሉ ሲሆን የትግራይ ሪፐብሊክ ቅዠቱን ይሆን ዘንድ ወልቃይትን የትግራይ አካል ለማድረግ አዲሱ የጊዜያዊ አስተዳደር መሪ ከተሰጠው ስልጣን ውጪ ዲፕሎማሲያዊ ዘመቻውን አጧጡፎታል ሲሉ ወቅሰዋል። አምባሳደር ሱሌማን በዚሁ መልእክታቸው የትግራይ ሪፐብሊክ አዋላጆችም በበኩላቸው በተናጠልና በቡድን እየሆኑ ወደ መቀለ ያለ ከልካይ እየተመላለሱ ናቸው ሲሉ ገልጸው ሰሜን ዕዝን በመበተን የኢትዮጵያን መፍረስ ለማወጅና እስከ ቤንሻንጉል ክልል ድረስ ያሉ የሱዳን አዋሳኝ አካባቢዎችን ጠቅልሎ ሪፐብሊኩን ለመመስረት ከዘመቻው መሪዎች ግንባር ቀደሙ የነበሩት ጀነራል ታደሰ ወረደ ወልቃይትን ወደ ትግራይ መመለስን ቁልፍ ተግባራቸው አድርገው ሰፊ እንቅስቃሴ ላይ ናቸው ሲሉ ወቅሰዋል። አዲሱ የጊዜያዊ አስተዳደሩ መሪ በፌዴራል መንግስቱ ሲሾም የተሰጠው ተልዕኮ ግን በህገ መንግስቱ ለክልል የሥራ ኃላፊዎች ከተሰጠ የተለየ ባይሆንም ጀነራሉ ግን ከዚያ በላይ ርቀው በመሄድ በርካታ ህገወጥ ድርጊቶችን እየፈጸሙ ይገኛሉ ሲሉ አምባሳደሩ ጠንከር ያለ ትችት ነው የሰነዘሩት። ያለምንም ሀፍረት በጉልበት የወሰዱትን ወልቃይትን በመንግስት ላይ ከውስጥና ከውጭ ጫናዎችን በመፍጠር አሁንም በጉልበት ለመቆጣጠር ያለ ረፍት በመስራት ላይ ይገኛሉ። የህወሓት ባለስልጣናት ወልቃይትን የሚፈልጉት ተፈናቃዮችን ለመመለስ ሳይሆን ሪፐብሊካቸውን ለማወጅ ዓለም አቀፍ ድንበር እንዲኖራቸው በማሰብ ብቻ ነው ሲሉ አምባሳደሩ አክለዋል። ወልቃይት በታሪኩ የትግራይ አካል ሆኖ እንደማያውቅ ማንም ኢትዮጵያዊ የሚያውቅ በመሆኑ እየተሸረበ ያለውን ሴራ መቃወም ይጠበቅብናል። እነዚህ ወንጀለኞች በህገወጥ መንገድ ታጥቀዋል። ህጋዊ ሰውነት በሌለው ድርጅት ይመራሉ። ህገወጥ ምርጫ ያካሂዳሉ። በህገወጥ መንገድ ከውጭ ኃይሎች ጋር ግንኙነት ይፈጥራሉ። በህገወጥ መንገድ የኢትዮጵያ ሉዓላዊ ግዛት ለመገንጠል ከጫፍ ላይ ደርሰዋል። በመሆኑም የወልቃይት ጉዳይ ኢትዮጵያ ህልውና ጉዳይ መሆኑ ታውቆ አስፈላጊው እርምጃ መወሰድ ይኖርበታል ሲሉ አምባሳደር ሱሌማን ደደፎ አመልክተዋል። በቀጣይ ርዕሳችን የኤርሚያስ አመልጋ ከባድ ምርመራ። ባለሀብቱ አቶ ኤርሚያስ አመልጋ ህገወጥ ገንዘብ በማሰባሰብ ተጠርጥረው ምርመራ እየተደረገባቸው መሆኑ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጄኔሲስ ኢንቨስትመንት ሰርቪስ የተባለ ኩባንያ ከዚሁ ህገወጥ ገንዘብ ማሰባሰብ ጋር በተያያዘ ምርመራ መጀመሩን የተገለጸው የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋንና ጄኔሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ በሆነ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ድርጅቶችና ግለሰቦች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን ገልጿል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጿል። በተለይም በአቶ ኤርሚያስ አመልጋና በጄኔሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው ኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ወደ ቀጣይ ርዕስ ስናልፍ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር ቀጥሏል። ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን በጋምቢያ ባንጁል ከተማ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ያቀረበ የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልል እንደ አስፈላጊነቱ የሚፈጸም የአስቸኳይ ጊዜ አዋጅ የታወጀው ሐምሌ 28 ቀን 2015 ዓ.ም ሲሆን
አዋጁ ለተጨማሪ 4 ወራት ጥር 24 ቀን 2016 ዓ.ም የተራዘመው ጊዜ በግንቦት 2016 ዓ.ም መጠናቀቁ ይታወሳል። በኢትዮጵያ ባለፉት 6 ወራት የታዩ የሰብአዊ መብት አፈጻጸሞችና ክስተቶችን ለጉባኤ ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር አብዲ ጅብሪል ናቸው። ኮሚሽነር አብዲ ባቀረቡት ሪፖርት በሽግግር ፍትህ ፖሊሲ አዎንታዊ ሂደቶች ያሏቸውና የሽግግር ሂደቱን ወደ ስራ ለማስገባት የልዩ ችሎት ቢሮ፣ የእውነት አፈላላጊ ኮሚሽን፣ የምርመራ ኮሚሽንና ለልዩ ፍርድ ቤት የሚጠቅሙ 4 ህጎች መዘጋጀታቸውን ተናግረዋል። የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸውና በስርዓቱ ያልተያዙ መሆናቸውን የገለጹት ኮሚሽነሩ በህገ ወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸውን፣ ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ መሆናቸውን አስረድተዋል። ስደተኞች ጥገኝነት ለማግኘት የሚረዳቸው በቂ ህግ አለመኖሩን የገለጹት ኮሚሽነሩ በመንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ ለመወሰድና እየጨመረ የመጣ ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት ምክንያት መሆናቸውን ተናግረዋል። የመሰረታዊ ሸቀጦች ዋጋ መናርና የኑሮ ውድነት፣ በተለያዩ አካባቢዎች ያሉ ግጭቶች የትምህርት፣ ሰርቶ የመኖር፣ የምግብና የጤና አገልግሎት የማግኘት መብትን ለማረጋገጥ እንቅፋት መሆናቸውን ገልጸዋል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የተናገሩት አብዲ ለጉባኤው ባቀረቡት ምክር ሐሳብ የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ጥሪ አቅርበዋል። የሚዲያ ህጉን ጨምሮ ሌሎች ሀገራዊ ህጎች ዓለም አቀፍ ስምምነቶች ጋር የተጣጣሙ እንዲሆኑና ለሚዲያ፣ ለሰብአዊ መብት ተቋማት፣ ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጠር ጠይቀዋል። መንግስት የማቆያ ስፍራዎችን ምቹ እንዲያደርግ፣ ጾታዊና ወሲባዊ ጉዳት ሰለባ የሆኑ ሰዎች ማቆያ ማዕከላት ተደራሽና በሙሉ አቅማቸው እንዲንቀሳቀሱ፣ በግጭት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላትን ለመገንባት የተጠናከረ ስራ እንዲከናወን እንዲሁም የከተማ መሰረተ ልማት ፕሮጀክቶች ከሰብአዊ መብቶች ጥበቃ ጋር የተጣጣሙ እንዲሆኑ ጥሪ አቅርበዋል። በጉባኤው የተገኙት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ኢሰመድህ ዳይሬክተር አቶ መስዑድ ገበየው ባቀረቡት ሪፖርት በትግራይ ክልል የነበረውን ጦርነት ጨምሮ አሁን ቀጥሏል ባሉት በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ጦርነት የሲቪክ ማህበረሰብ ድርጅቶች ስራ በእጅጉ ተገድበዋል ብለዋል። የሽግግር ፍትህ ፖሊሲ በሚጠበቅበት ፍጥነት አልሄደም ያሉት አቶ መስዑድ መንግስት አካታችና አሳታፊ የሆነ ውይይት በፌዴራልና በክልል ደረጃ ከሚገኙ የሲቪል ማህበረሰብ ድርጅቶች ጋር ውይይት እንዲያደርግ ጥሪ አቅርበዋል። ወደ ቀጣይ ርዕሳችን ስናልፍ ተጠባቂው ወታደራዊ ትርኢት። ኢትዮጵያ በመሪዎች ደረጃ ትታደምበታለች የተባለው የሩሲያ 80ኛ ዓመት የድል በዓል ለማክበር የበርካታ ሀገራት መሪዎችና ተወካዮች ወደ ሩሲያ አቅንተዋል። የናዚ ጀርመን የተሸነፈበትን 80ኛ ዓመት በማስመልከት በሚከበረው የሩሲያ የድል በዓል ላይ የበርካታ ሀገራት መሪዎች በሞስኮ እንደሚገኙ ይጠበቃል። እንደ አውሮፓውያን አቆጣጠር ሜይ 9 1945 የናዚ ጀርመን በሁለተኛው ዓለም ጦርነት በይፋ መሸነፉን የገለጸበት ቀን ሲሆን ቀኑ በሩሲያ የድል ቀን ተደርጎ ይከበራል። በጦርነቱ ዋነኛ ተፋላሚ የነበረው የናዚ ጀርመንን ለማሸነፍ የሶቪየት ህብረት ጦር ጉልህ ሚና የነበረው ሲሆን ዘንድሮ የድሉ ለ80ኛ ጊዜ ይከበራል። የድል ቀኑ በሩሲያ ከሚገኙ ትላልቅ ቀኖች ውስጥ ዋነኛው ሆኖ በጦርነቱ ህይወታቸውን ያጡ ዜጎችና ወታደሮች ይታወሱበታል። ብዙ ሰዎችን በመግደል ተስተካካይ ባልተገኘለት የሁለተኛው ዓለም ጦርነት ከ70 ሚሊዮን በላይ ሰዎች ህይወታቸውን ሲያጡ 24 ሚሊዮን ያህሉ ከሶቪየት ህብረት ነበሩ። የድል በዓሉ 80ኛ ዓመት በሩሲያ ሲከበርም እስካሁን ከአፍሪካ ኢትዮጵያ፣ ቡርኪና ፋሶ፣ ግብጽ፣ ኮንጎ፣ ዚምባብዌ፣ ኢኳቶሪያል ጊኒ እና ጊኒ ቢሳው መሪዎች ይገኛሉ ተብሎ ይጠበቃል። የሩሲያ አጋር የሆኑት የቻይናው ፕሬዝዳንት ጂፒንግ ሩሲያ መድረሳቸው ተገልጿል። የቻይናው ፕሬዝዳንት ለ4 ቀናት የሥራ ጉብኝት ዛሬ ሞስኮ የገቡት ዩክሬን በሩሲያ ዋና ከተማ የድሮን ጥቃት እየፈጸመች ባለችበት ወቅት ነው። የሞስኮ ከተማ ከንቲባ እንደገለጹት በዛሬው ዕለት ዩክሬን ቢያንስ 14 ድሮኖችን የላከች ሲሆን ሁሉም በአየር መቃወሚያ ከሽፈዋል። ድሮኖቹ ኢላማቸውን ያደረጉት በሞስኮ በሚገኙ አየር ማረፊያዎችና ኤርፍሎት በተሰኘው የሩሲያ አየር መንገድ ላይ እንደነበርም አስታውቀዋል። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት በወጣላቸው ፕሮግራም መሰረት ዛሬ ሐሙስ ከፕሬዝዳንት ፑቲን ጋር የሚወያዩ ሲሆን አርብ ዕለት ደግሞ በሞስኮ ቀይ አደባባይ በሚከናወን ወታደራዊ ትርኢት ላይ ይገኛሉ። በወታደራዊ ትርኢቱ ላይ ቻይና የክብር ዘብም የሚሳተፍ ሲሆን በአጠቃላይ 13 ሀገራት ወታደሮችም ትርኢት እንደሚያሳዩ ተገልጿል። የሩሲያን የድል በዓል በማስመልከት በሚዘጋጀው ወታደራዊ ትርኢት ላይ የ29 ሀገራት መሪዎች እንደሚገኙም ዘገባዎች አስታውቀዋል። በመጨረሻም አምባሳደሩ ከዱ። አምባሳደሩ የሾማቸውን መንግስት ከድተዋል። ለመንግስቱ እውቅና የለኝም፣ የወታደራዊ ኃይል ስብስብ ጁንታ ነው ብለውታል። ይህንን ያደረጉት በተባበሩት አረብ ኤምሬትስ ዩኤኢ የሱዳን አምባሳደር ናቸው። መቀመጫቸው አቡዳቢ ነው። ይህው ክስተት የተፈጠረው የሱዳን መንግስት በተባበሩት አረብ ኤምሬትስ ያለውን ኤምባሲን ዘግቻለሁ፣ ከተባበሩት አረብ ኤምሬትስ ጋር ያለኝም ግንኙነት አቋርጫለሁ ባለበት ሁኔታ ነው።
ይህ ውሳኔ በሱዳን መንግስት በኩል ይፋ እንደሆነ አምባሳደሩ እንደዚሁም የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር አከታትለው መግለጫዎችን አውጥተዋል። የሱዳንና የተባበሩት አረብ ኤምሬትስ ዩኤኢ ጉዳይ አሁንም በተካረረ መልኩ እንዲቀጥል ያደረገው የሱዳን የእርስ በርስ ጦርነት ነው። ውዝግቡ የተነሳው በጀነራል አብዱል ፈታህ አልቡርሃንና በፈጥኖ ደራሽ ጦሩ መሪ በሆኑት ጀነራል መሐመድ ሐምዳን ዳጋሎ መካከል በቀጠለው ጦርነት የተባበሩት አረብ ኤምሬትስ ዩኤኢ የጀነራል ዳጋሎን ጦር ትደግፋለች በሚል ነው። ይኸው ክስ የሚሰማው በጀነራል አብዱል ፈታህ አልቡርሃን መንግስት ነው። በዚህም በሱዳን በኩል ጉዳዩ ወደ ተባበሩት መንግስታት የጸጥታው ምክር ቤት እንደዚሁም የተባበሩት መንግስታት ድርጅት ዓለም አቀፍ ፍርድ ቤት እንዲሄድ ቢደረግም ውጤት አላመጣም። በዚህ መሃል በጀነራል አብዱል ፈታህ አልቡርሃን የሚመራ የሱዳን መንግስት በቃኝ ከተባበሩት አረብ ኤምሬትስ ጋር ያለኝን ግንኙነት ሙሉ በሙሉ አቋርጫለሁ በማለት መግለጫ ያወጣ ሲሆን የተባበሩት አረብ ኤምሬትስም ዩኤኢም ለዚሁ የሱዳን መንግስት ውሳኔ አስገራሚ ምላሽን ሰጥታለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ግንኙነትን ማቋረጥ የምትችሉት እኮ በመጀመሪያ ደረጃ እናንተ የሱዳን ህጋዊ መንግስት ስትሆኑ ነው በማለት የጀነራሉን መንግስት መግለጫ አጥብቆ አጣጥሎታል። የተባበሩት አረብ ኤምሬትስ ዩኤኢ የውጭ ጉዳይ ሚኒስቴር መስሪያ ቤት በዚሁ መግለጫውም መቀመጫውን ፖርት ሱዳን ያደረገው ወታደራዊ ኃይል ሱዳንን ህዝብ ህጋዊ አካል አይደለም ሲልም አስታውቋል። በዚህም የሱዳን መንግስት ከተባበሩት አረብ ኤምሬትስ ጋር ያለኝን ግንኙነት አቋርጫለሁ ማለቱን የማይቀበለው መሆኑን የገለጸ ሲሆን የወታደራዊ ኃይሎች ውሳኔ በሁለቱ ሀገራት በህዝቦቻቸው መካከል ያለውን ስር የሰደደና ዘላቂ ግንኙነት አይነካም ሲል አስታውቋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ